የተወሰነ ብር ቢከፈልሽ እንደው እርቃንሽን የሚያሳይ ፎቶ ለሰዎች ልትልኪ ትችያለሽ ተብላ አንዲት እህታችን ተጠየቀችና የሷን ምላሽ አዎ የተወሰነ ገንዘብ ከተከፈለኝ እንደው 100,000 ምናምን ከተከፈለኝ እልካለሁ ምክንያቱም የማግባትም ሆነ ልጅ የመውለድ አላማው ስለሌለኝ በቃ እንደው ገላይ ምንም አይሰራልኝም የሚል ነገርን ስትናገር ሰሙና እንደው በመጀመሪያ ደረጃ ይሄን ቪዲዮ ስሰራ እህታችን ላይ ለመፍረድ ምናምን በፍጹም አይደለም ያው ቪዲዮዋን ምናምንም አላስገባውኝም እንደዚሁ ነው እንደው እንደ ጥቂት ነገር ሼር ለማድረግ ያህል ብቻ ነው የመጣሁት እውነቱን ለመናገር እንደው እግዚአብሔር በሚያውቀው ማለት ነው ጌታ በሚያውቀው ልክ የእሷን ንግግር ስሰማ እንደው በጣም ነው ያሳዘነችኝ ያው እህቴም ስለሆነች በክርስቶስ እንግዲህ አንገቷ ላይ መስቀል አለ ምናምን ሶ በክርስቶስ የራሴው እህት ናት የራሴው ማለት ነው የራሴው እህት ናትና ሶ እጅግ በጣም ነው ያሳዘነችኝ ጌታ በነገር ሁሉ ይርዳት ማለት ልቧን ይመልሰው ለማንኛውም ግን ቁም ነገሩ እኛ እንደዚህ የሚመስል ነውር ውስጥ የማንገኘው በኋላ ላይ ስለምናገባ ልጅ ስለምንወልድ ምናምን ያ ለዛ ሸም ይዞን ምናምን አይደለም በዋናነት እሱ አይደለም ይልቁንም እኛ አምላክ ያለን ህዝቦች ስለሆንን ነው ማለት እኛ አምላክ አለን እግዚአብሔር የሚባል አምላክ አለን ከዛ ደግሞ የተወሰነ ከኖርን በኋላ ሞተን በዛው የምንቀር አይደለንም ከሞት በኋላ ደግሞ ህይወት አለ ከሞት በኋላ ስላለው ህይወት በጣም ልናስብ ይገባል ያ ህይወት ከክርስቶስ ጋር የሆነ ህይወት ነው ከጌታችን ጋር ለዘላለም ልንኖር ነው እዚህ ምድር ላይ አሁን እንደዚህ ብለን የምንኖረው ምን ያህል አመት እንደሆነ እንኳን አናውቀውም ቢበዛ 80 አመት ብንኖር ነው 70 አመት ብንኖር ነው ከዛ በኋላ ደስ የሚል ነገርም የለውም እንዲህ ያሉ ነገሮችን እያደረገን እንኑር ደግሞ ካለ ምናልባትም ከ40 በፊት ወይ ከ50 በፊት ልንሆን ይገባናል እና በጣም አጭር ጊዜ ነው እዚህ ምድር ላይ የምንኖረው ምናልባትም በዚህ በሳምንት ውስጥ ዛሬም የትኛው አሁን በዚህ ሰዓት ልንሞት እንችላለን ግን በሞትንበት ሰዓት ግን ህይወት አይቋረጥም ጋይስ እንቀጥላለን ጌታችን ሞቶ አልቀረም ተነስቷል የክርስቶስ ትንሳኤውን ጋይስ ክርስቶስ ሞቶ እንደተነሳ በመጽሐፍ ቅዱስ ብቻ አይደለም ኢቭን ከመጽሐፍ ቅዱስ ውጪ ራሱ ማስረዳት እንችላለን ጌታ እንደተነሳ 101% እርግጠኞች ነን ጌታ ከተነሳ ደግሞ እኛ ምን እንነሳለን ሞተን አንቀርም ስለዚህ ከሞት በኋላ ያለውን ህይወት በጣም ልናስብበት ይገባል እና እሱን እያሰብን አምላክ እንዳላቸው ህዝቦች ልንኖር ይገባናል ይሁን አምላክ የሌለው ህዝብ ምናምን እንደዛ ልንሆን አይገባም አምላክ አለን ያውም እግዚአብሔር ያለነው ያውም ኦርቶዶክስ ከሆነን ክርስቲያን ከሆነን ያውም ያለነው ደግሞ በቅዱሳን ህብረት ውስጥ ነው ያለነው በታላላቅ ቅዱሳን እግዚአብሔርን መስለው ጌታን እርሱም ኢየሱስን መስለው በኑሩ ቅዱሳን ህብረት ውስጥ ሆነን እና እኛ በእንደዚህ አይነት አደገኛ ኖር ውስጥ ስንገኝ ደግሞ አስቸጋሪ ሁላችንም በደለኞች ነን ኃጢአተኞች ነን የራሳችን የሆነ በጣም ብዙ ችግር አለብን እና እያንዳንዱ ችግራችን ላይ ግን ልንሰራ ይገባል ጸጋው ደግሞ ያግዘናል እና እግዚአብሔርን ልናስብ ይገባል አጭሩ መልእክቴ አምላክ እንደሌለው ህዝብ ልንኖር አይገባም ነው